ኢትዮጵያን በምን ያህል ያውቃሉ? የዛሬ 9 ዓመት ከአንድ ሰውዬ ጋር ተዋወቅኩኝ። አወራን ብዙ። ከዛ አንድ ጥያቄ ጠየቀኝ። አንተ የመጣው ከየት ነው አለኝ። እኔ የመጣሁት ከጋምቤላ ነው አልኩት። እንደውም ጋምቤላ እናንተ የምትጠቀሙት ገንዘብ ከዶላር ይበልጣል እንዴ አለኝ። አረ እኛ የምንጠቀመው ገንዘብ እኮ ከዶላር አይበልጥም አልኩት። የምንጠቀመው ገንዘብ ብር ነው አልኩት። ከዛ ደነገጠ። ከዛ ታሪኩን ነገርኩት። ጋምቤላ ክልል የሚገኘው በምዕራብ ኢትዮጵያ በኩል ነው የምትገኘው። ከደቡብ ሱዳን ጋር ይዋሰናል አልኩት። አንድ ትልቅዬ ወንዝ አለን፣ ባሮ ይባላል። ማንጎ አለን እዛው አልኩት። ከዛ እኛ የምንጠቀመው የአገዛዝ ስርዓት ፌዴራሊዝም ሆኖ በዲሞክራሲ ማለት ነው የምንጠቀመው። የኛ ጠቅላይ ሚኒስትራችን የምንመርጠው በየ5 ዓመቱ ልዩነት ነው የምንመርጠው አልኩት። ከዛም ወረድ ብለህ ስትሄድ የስራ ሰዓታችን አብዛኛውን ጊዜ 2:30 ነው የሚባለው። ነገር ግን አንዳንድ መስሪያ ቤቶች እስከ 4 ሰዓት ይቆያሉ። ከዛ የምሳ ሰዓት ከ6 ሰዓት እስከ 9 ሰዓት ነው አስበው አልኩት። ከዛ በኋላ ምሳ ምግብ አማረኝ ብለህ ካልክ ሆቴል መግባት ከፈለክ እንጀራ አለልህ በዋነኝነት የሚቀርብልህ። በየአይነት አለ። ፓስታ በስጋ አለ፣ ፓስታ በአትክልት አለልህ፣ ቅቅል አለ፣ ዶሮ ወጥ አለ፣ ቀይ ወጥ አለ፣ ጨጨብሳ አለልህ፣ አፋኝ አለልህ፣ ፉል አለ፣ ጥብስ አለ፣ ደረቅ ጥብስ አለልህ። ከዛም የሸክላ ጥብስም አለ፣ ሽሮም አለልህ፣ ቦዘኔም አለልህ። ቦዘና ሽሮ አለልህ አልኩት። ከዛ ሰርፕራይዝ ሆነ እና በመግቢያዬ ቅድም አንድ ጥያቄ ጠይቃለሁ። ኢትዮጵያ በምን ያህል ያውቃሉ የሚለው ጥያቄ። አሁንም ራስን ትጠይቅ፣ ኢትዮጵያ በምን ያህል አውቃለሁ ብዬ ጠየቅኩኝ ራሴን። ይሄንን የመጣልኝ ለምን መሰላችሁ? ኢትዮጵያችን በጣም አናቃትም። እኛ ውጭ ሀገር ሄደን የሰው አገር ጎብኝተን እንመጣለን። ነገር ግን ጎረቤታችን እንኳን ጎብኝተን መተን አናቅም። አሁን በጋምቤላ ክልል ዙሪያ ያሉት ክልሎች የትኞቹ ናቸው ብለህ አንድ ሰው ብትጠይቅ ላይነግርህ ይችላል። በአማራ ክልል ዙሪያ ያሉት ክልሎች የትኞቹ ናቸው ብለህ ብትጠይቅ ደግሞ ሌላም ላይነግርህ ይችላል። ከዚህ አንጻር ነው አገራችን በምን ያህል እናውቃለን፣ ሰዎቻችን በምን ያህል እናውቃቸዋለን የሚለው ጥያቄ ነው።